ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ክብራትና ክብራን ውድ ተመልካቾች አድማጮቼ፣ በዛሬው ዕለት እንግዲህ በጉት የምጠብቁትን አነጋጋሪ የጥቁር ገበያ ሐዋላ ምንዛሬ እንዲሁም ደግሞ የባንክ መረጃዎችን ወደ እናንተ ማድረስ ይሆናል። ዕለተ ቅዳሜ መስከረም 17 በዛሬው ዕለት ስንት እየተመነዘረው የሚለውን የብዙ ሀገራቶች ምንዛሬ በጥቁር ገበያ ሐዋላ እንዲሁም ደግሞ በባንክ ስንት እየተመነዘረ ነው የሚለውን በስፋት ወደ እናንተ የማደርስላችሁ ይሆናል። ውድና የተከበራችሁ ተመልካቾች ሀሳብና አስተያየታችሁን ስጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የትኛው ሀገር ጨምሯል፣ የትኛው ሀገር ቀንሷል የሚለውን ተከታተሉ። ውድና የተከበራችሁ ቻናል ተከታታዮች በዛሬው ዕለት እንግዲህ የብዙ ሀገራቶች ምንዛሬ ነው የምንመለከተው። ከዚህ መካከል የአሜሪካን ዶላር፣ የቻይና ዩሃን፣ ዩሮ እንዲሁም ደግሞ የስዊዝ ፍራንክ፣ የካናዳ ዶላር፣ የአውስትራሊያን ዶላር፣ ፓውንድ ስተርሊንግ፣ የኩዌት ዲናር፣ የዱባይ ድርሃም፣ የሳውዲ አረቢያ ሪያል፣ የኳተር ሪያል፣ የኦማን ሪያል፣ የጆርዳን ዲናር፣ የባህሬን ዲናር፣ የቱርክ ሊሬ እነዚህን የብዙ ሀገራቶች ምንዛሬ በስፋት እንመለከታለን። በመጀመሪያ የምንመለከተው የአሜሪካን ዶላር ነው። አንድ የአሜሪካን ዶላር በዛሬው ዕለት 166 ብር ከ11 ሳንቲም ሲመነዘር 100 የአሜሪካን ዶላር ደግሞ 16611 የኢትዮጵያን ብር በጥቁር ገበያ ሐዋላ ምንዛሬ ሲመነዘር ውሏል። እጅግ በጣም በከፍተኛ ደረጃ የአሜሪካን ዶላር ጭማሪ አሳይቷል። የአሜሪካን ዶላር በአቢሲኒያ ባንክ በዛሬው ዕለት 141 ብር ከ63 ሳንቲም እየገዛ 144 ብር እየሸጠ ይገኛል ማለት ነው። በመቀጠል የምንመለከተው ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ አንድ ዩሮ በዛሬው ዕለት 194 ብር ከ64 ሳንቲም ሲመነዘር 100 ዩሮ ደግሞ 19464 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል ማለት ነው። በአቢሲኒያ ባንክ ደግሞ አንድ ዩሮ በዛሬው ዕለት 165 ብር ከ85 ሳንቲም እየገዛ 169 ብር ከ17 ሳንቲም እየሸጠ ይገኛል። በመቀጠል የስዊዚንግ ፍራንክ ነው። አንድ የስዊዚንግ ፍራንክ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ማለት ነው 208 ብር ከ30 ሳንቲም ሲመነዘር 100 የስዊዚንግ ፍራንክ 20830 ኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል። በአቢሲኒያ ባንክ ደግሞ አንድ የስዊዚንግ ፍራንክ በዛሬው ዕለት 178 ብር ከ83 ሳንቲም እየገዛ 182 ብር ከ41 ሳንቲም እየሸጠ ይገኛል ማለት ነው። በመቀጠል የምንመለከተው የአውስትራሊያን ዶላር ነው። አንድ የአውስትራሊያን ዶላር በጥቁር ገበያ ሐዋላ በዛሬው ዕለት 109 ብር ከ10 ሳንቲም ሲመነዘር 100 የአውስትራሊያን ዶላር ደግሞ 10910 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል ማለት ነው። በመቀጠል የምንመለከተው የቻይና ዩሃን ነው። አንድ የቻይና ዩሃን በጥቁር ገበያ ሐዋላ ሲመነዘር የዋለው 22 ብር ከ92 ሳንቲም ሲመነዘር 100 የቻይና ዩሃን 2292 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል ማለት ነው። በአቢሲኒያ ባንክ ደግሞ አንድ የቻይና ዩሃን 19 ብር ከ90 ሳንቲም እየገዛ 20 ብር ከ30 ሳንቲም እየሸጠ ይገኛል ማለት ነው። በመቀጠል የምንመለከተው የፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት 222 ብር ከ68 ሳንቲም እየተመነዘረ እንግዲህ በጥቁር ገበያ ሐዋላ 100 የፓውንድ ስተርሊንግ ደግሞ 22268 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል። በመቀጠል በአቢሲኒያ ባንክ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት 190 ብር ከ50 ሳንቲም እየገዛ 194 ብር ከ31 ሳንቲም እየሸጠ ይገኛል ማለት ነው። በመቀጠል የኩዌት ዲናር ናት። አንድ የኩዌት ዲናር በዓለማችን ላይ ከፍተኛ ሀገር የምታስመነዝሯ የኩዌት ዲናር ናት። አንድ የኩዌት ዲናር በዛሬው ዕለት 543 ብር ሲመነዘር 100 የኩዌት ዲናር ደግሞ 54300 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል። በመቀጠል የምንመለከተው የዱባይ ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት ማለት ነው 45 ብር ከ44 ሳንቲም ሲመነዘር 100 የዱባይ ድርሃም ደግሞ 4544 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል ማለት ነው። አቢሲኒያ ባንክ ደግሞ አንድ የዱባይ ድርሃም 38 ብር ከ94 ሳንቲም እየገዛ 39 ብር ከ72 ሳንቲም እየሸጠ ይገኛል። በመቀጠል የሳውዲ አረቢያ ሪያል ነው። አንድ የሳውዲ አረቢያ ሪያል በዛሬው ዕለት 43 ብር ከ70 ሳንቲም ሲመነዘር 100 የሳውዲ አረቢያ ሪያል ደግሞ 4370 የኢትዮጵያን ብር ሲመነዘር ውሏል። በአቢሲኒያ ባንክ ደግሞ የሳውዲ አረቢያ ሪያል 37 ብር ከ93 ሳንቲም እየገዛ 38 ብር ከ69 ሳንቲም እየሸጠ ይገኛል። በመቀጠል የምንመለከተው ካናዳ ዶላር ነው። አንድ የካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ሲመነዘር የዋለው ማለት ነው 119 ብር ከ90 ሳንቲም ሲመነዘር 100 የካናዳ ዶላር ደግሞ 11990 የኢትዮጵያን ብር ሲመነዘር ውሏል። በአቢሲኒያ ባንክ ደግሞ አንድ የካናዳ ዶላር 102 ብር ከ83 ሳንቲም እየገዛ 104 ብር ከ89 ሳንቲም እየሸጠ ይገኛል። በመቀጠል የምንመለከተው የጆርዳን ዲናር ነው። አንድ የጆርዳን ዲናር በዛሬው ዕለት
234 ብር ከ30 ሳንቲም ሲመነዘር 100 የጆርዳን ዲናር ደግሞ 23430 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል ማለት ነው። በመቀጠል የባህሬን ዲናር ነው። አንድ የባህሬን ዲናር በዛሬው ዕለት በጥቁር ገበያ ሐዋላ 440 ብር ከ10 ሳንቲም ሲመነዘር 100 የባህሬን ዲናር ደግሞ 44010 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል። በመቀጠል የኦማን ሪያል ነው። አንድ የኦማን ሪያል በዛሬው ዕለት 430 ብር ከ90 ሳንቲም ሲመነዘር 100 የኦማን ሪያል ደግሞ 43090 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል። በመቀጠል የኳተር ሪያል ነው። አንድ የኳተር ሪያል 44 ብር ከ99 ሳንቲም ሲመነዘር 100 የኳተር ሪያል ደግሞ 4499 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል ማለት ነው። በመቀጠል የምንመለከተው የቱርክ ሊሬ ነው። አንድ የቱርክ ሊሬ 3 ብር ከ90 ሳንቲም ሲመነዘር 100 የቱርክ ሊሬ ደግሞ 390 የኢትዮጵያን ብር በጥቁር ገበያ ሐዋላ ሲመነዘር ውሏል። ውድና የተከበራችሁ ተመልካቾቼ በዛሬው ዕለት እንግዲህ ያቀረብኩላችሁ የሐዋላ ምንዛሬ እንዲሁም ደግሞ የባንክ ምንዛሬ ይሄን ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም